ታጣቂ እያልን የገለጽነው ያለ ነው ዲዲአር ቢጠብቅ ነው የፖሊስ ኃይል ይኖረናል እንደማንኛውም ክልል ሚሊሻ ይኖረናል ከዛው የመከላከያ ሰራዊት የሚባል ይኖረን አይችልም ትግራይ ሀገር ናት ብሎ ማሰብ የሚፈልጉ ብዙ ሰው እንዳላቃለሁ እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ መመኘት ችግር የለውም መሆን ካለበት ታገላለሁ ትግራይ ሀገር እንዲሆን ችግር የለውም አሁን ያለው እውነታ መቀበል ደግሞ ጨዋነት ነው ትግራይ ኢትዮጵያ አካል ነው አሁን በጀት አለ ፓስፖርት የኢትዮጵያ ፓስፖርት ነው የሚለው እና ኦሎፈሰደ ድንገት ሀገር መሆን ስለተመኘህ ብቻ ሀገር ይሆንክ መስሎ ሰራዊት እስከ መጨረሻው አስቀጥላለሁ ልትል አትችልም አሁን ፕሪቶሪያ ስምምነት እሱን የማይፈቅድ ሶ ፕሪቶሪያ እናሳካው ማለት ፍላጎት አባንደን ማድረግ ማለት አይደለም ከምንም ነገር በላይ አሁን ያለውን እውነታ ተቀበለ ግን ደግሞ የትግራይ ህልውና የትግራይ ሉዓላዊነት ምንላችሁ ሁሉም ህገ መንግስቱ ለትግራይ ያስቀመጣቸው ነገሮች እንዲሟሉ መጣር ማለት ነው ይሄን ማድረግ የሚያስችል ስራ የግድ ነፍጥ ማንሳት አያስፈልግም የግድ ታንክ ማንጋጋት አያስፈልግም